ሰላም የተወደዳችሁ በዓለም ዙሪያ የምትመለከቱ ሰላም ለእናንተ ይሁን። የጌታ ጸጋና ሰላም ይብዛላችሁ። ክብር ለጌታ ይሁን። እኔ አገልጋይ አሰፋ ነኝ። ዛሬ ደግሞ የእግዚአብሔርን ቃል ሸር እንደራረጋለን። የእግዚአብሔርን ቃል እንከፋፈላለን። ዛሬ የምንመለከተው የመጽሐፍ ቅዱስ ክፍል አስቴር ምዕራፍ 6 ከቁጥር 1 ጀምሮ ያለውን በጌታ ስም አነበዋለሁ። እንደዚህ ይላል። በዚያ ሌሊት እንቅልፍ ከንጉሡ ሸሸ። የዘመኑን ታሪክ መጽሐፍ ያነቡ ዘንድም አዘዘ። በንጉሥ ፊትም ተነበበ። ደጁንም ከሚጠብቁ ከንጉሥ ጃንደረቦች 2 ገበታና ታራ እጃቸውንም በንጉሥ በአርጤክስስ ላይም ያነሱ ዘንድም እንደፈለጉ መርዶክዮስንም እንደነገረው ተጽፎ ተገኘ። ቁጥር 3 ንጉሡም ለዚህ ነገር ለመርዶክዮስ ምን ክብርና በጎነት ተደረገለት አለ። ንጉሡም የሚያገለግሉ ብላቴኖች ምንም አልተደረገለትም አሉት። ንጉሡም በአዳራሹ ማን አለ አለ። ሐማም ባዘጋጀው ግንድ ላይ መርዶክዮስን ለማሰቀል ለንጉሥ ይናገር ዘንድ ወደ ንጉሥ ቤትም ወደ ውጭ አዳራሽ ገብቶ ነበር። የንጉሡም ብላቴኖች እነሆ ሐማ በአዳራሽ ቆሟል አሉት። ንጉሡም ይግባ አለ። ሐማም ገባ። ንጉሡም ንጉሥ ሊያከብረው ለሚወደው ሰው ምን ይደረግለታል አለው። ሐማም በልቡ ንጉሥ ከእኔ ይልቅ ማንን ያከብር ዘንድ ይወዳል አለ። ሐማም ንጉሡን እንዲህ አለው፣ ንጉሥ ያከብረው ዘንድ ለሚወደው ሰው እንዲህ ይደረግለት፣ እንዲህ ይደረግ። ንጉሥ የለበሰው የክብር ልብስ፣ ንጉሥ የተቀመጠበት ፈረስ ይምጣለት፣ የንጉሥ ዘውድ በራሱ ላይ ይደረግ። ልብሱንና ፈረሱን ከንጉሡ አዛውንት በዋነኛው እጅ ያስረክቡት። ንጉሡም ያከብረው ዘንድ የሚወደውን ሰው ያልብሱት፣ በፈረሱም ላይ አስቀምጠው በከተማይቱ አደባባይም ያሳልፉት። በፊቱም ንጉሥ ያከብረው ዘንድ ለሚወደው ሰው እንዲህ ይደረግለታል ተብሎ አዋጅ ነገር። ቁጥር 10 ንጉሡም ሐማን ፍጠን፣ እንደተናገርከው ልብሱንና ፈረሱን ውሰድ፣ በንጉሥ በር ለሚቀመጠው አይሁዳዊ ለመርዶክዮስም እንዲህ አድርግለት፣ ከተናገርከው ሁሉ ምንም አይቀር አለው። ክብር ለጌታ ይሁን። ቁጥር 11 ሐማም ልብሱንና ፈረሱን ወሰደ፣ መርዶክዮስንም አለበሰው፣ በፈረሱም ላይ አስቀመጠው፣ በከተማይቱም አደባባይ በፊቱ አሳለፈው። በፊቱም ንጉሥ ያከብረው ዘንድ ለሚወደው ሰው እንዲህ ይደረግለታል ብሎ አዋጅ ነገረ። መርዶክዮስም ወደ ንጉሥ በር ተመለሰ። ሐማም ግን አዝኖ በራሱ ተከናንቦ ቸኩሎ ወደ ቤቱ ሄደ። ክብር ለጌታ ይሁን። ይህን ክፍል ስንመለከት ደግሞ ከንጉሥ ጋር የሚተካከል ሐማ የሚባል ሀጋጋዊ የሆነ ሐማ የሚባል ከንጉሡ ምክትል የሆነ ከዚህ በኋላ ለንግስና የሚጠበቅ ሰው እንዳለ እንመለከታለን። ክብር ለጌታ ይሁን። በዚህ ክፍል ላይ ስንመለከት እንግዲህ መርዶክዮስ የተነሳ ሰው ነው። ደጅ ላይ የተቀመጠ ሰው ነው። ከዚህ በፊት መልካም ነገር አድርጓል። መልካም ነገር ሰርቷል። ላደረገው መልካም ነገር ምንም ምላሽ አልተሰጠውም። ክብር ለጌታ ይሁን። የመልእክት ርዕስ መጎብኘት ይሆናል፣ መታሰብ ይሆናል። ክብር ለጌታ ይሁን። መታሰብ ይሆንላችኋል። ሃሌሉያ። መጎብኘት ይሆንላችኋል። እናገራለሁ። የተረሳችሁ ሰዎች መልካም ነገር በሕይወታችሁ አድርጋችሁ ሕይወት ዘመናችሁ መልካም ነገር እያደረጋችሁ የነበራችሁ ሰዎች ነገር ግን እስከ ዛሬ ድረስ ምንም ያልተከፈላችሁ ለመልካምነታችሁ ምላሽ ያልተሰጣችሁ ሰዎች እነግራችኋለሁ፣ እግዚአብሔር አምላክ መታሰብ ያደርግላችኋል። መታሰብ ያደርግላችኋል። ክብር ለጌታ ይሁን። ትታሰባላችሁ፣ መታሰብ ይሆንላችኋል። ክብር ለኢየሱስ ይሁን። ይህንን ክፍል ስንመለከት እንግዲህ መርዶክዮስ እንግዲህ በቤተ መንግስት ጥበቃ ላይ የተቀመጠ ሰው ነው። ሐማ የሚባለው ደግሞ ከንጉሥ ከአርጤክስስ ምክትል የሆነ ነገ ላይ ንጉሥ ይሆናል ተብሎ የሚጠበቅ ሰው ነው። ነገር ግን ይህንን አይሁዳዊ ነገር ሲፈልገው እንመለከታለን። ምዕራፍ 5 ላይ ስትመለከቱ ብዙ ነገሮችን ሲፈልግ ሰበብ ሲፈልግበት እንመለከትና ፈጽሞ ጭራሹን ከሱ የተነሳ ከመርዶክዮስ የተነሳ አንድ ራሱን የቻለ አይሁዳዊ የተባሉትን የመርዶክዮስን ዘር ፈጽሞ ለማጥፋት ቆርጦ የተነሳ ሰው ነው። የሚገርም ነው። ከዚህም የተነሳ እንደዚህ ሆነ። ሐማ ቸኩሎ መርዶክዮስን ለመግደል ቸኩሎ በሌሊት በመጣ ጊዜ በዚያን በንጉሥ ቤተ መንግስት በአደባባዩ ቆሞ እያለ ለካ ሌሊት እግዚአብሔር አምላክ ንጉሡ እንቅልፍ እንዳይወስደው አድርጓል። ዛሬ እነግራችኋለሁ፣ ስለ እናንተ ጉዳይ እንቅልፍ የሚነሳቸው ሰዎች አሉ። ስለ እናንተ ነገር እግዚአብሔር እንቅልፍ የሚያስነሳቸው ሰዎች አሉ። ክብር ለጌታ ይሁን ነበር። ስለዚህ ንጉሥ እንቅልፍ አጣ፣ ሌሊቱን ሙሉ እንቅልፍ አጣ።
እንቅልፍ ከማጣቱ የተነሳ የታሪክ መጽሐፍ እንዲነበብለት አዘዘ። ያ የታሪክ መጽሐፍ ሲነበብ ደግሞ መርዶክዮስ መልካም ነገር አድርጓል፣ መልካም ነገር ሰርቷል፣ የንጉሥን ሕይወት አስመልጧል። ያን ሁሉ ሰርቶ ግን ምንም ክብር አልተደረገለትም፣ ምንም ምላሽ አልተሰጠውም፣ ቴንኪው አልተባለም። እንግዲያውስ እነግራችኋለሁ በብዙ ሁኔታ ውስጥ አልፋችሁ በብዙ ነገሮች ሁሉ አልፋችሁ ቴንኪው ያልተባላችሁ ሰዎች ምን አለ ንጉሡ እንደዚህ አለ። ስለዚህ የመርዶክዮስ ታሪክ በዚያ ላይ ተጽፎ ተገኘ። ገበታና ታራ የሚባሉ በንጉሥ በአርጤክስስ ላይ ደግሞ የሆነ ነገር ተንኮልና ሸር ሲያስቡ መርዶክዮስ መጥቶ ንጉሡን እንዳስመለጠው ተጽፎ ተገኘ። ዛሬ እግዚአብሔር አምላክ እንደዚህ የተዘጉ ፋይሎቻችሁን እግዚአብሔር ይገለብጣል። የተዘጉ ነገሮቻችሁን እንደገና እግዚአብሔር ታሪካችሁን ያነሳል። ሃሌሉያ፣ ክብር ለጌታ ይሁን። ስለዚህ ተዘግቶ የነበረ የንጉሥ ፋይል በዘመኑ የሆኑ ታሪኮች ሲባል የነገስታት ታሪክ የሚጻፉ ነገሮች አሉና በዛም ታሪክ ደግሞ የመርዶክዮስ ታሪክ በዛ በንጉሥ እግዚአብሔር የተዘጉ ፋይሎቻቸውን እንደገና ይቀሰቅሳል። ክብር ለጌታ። መታሰብ ይሆንላችኋል፣ መጎብኘት ይሆንላችኋል፣ እንደገና መነሳት ይሆንላችኋል፣ እንደገና መታሰብ ይሆንላችኋል። ክብር ለጌታ ይሁን። ሃሌሉያ። ከዛ ንጉሡ ለምንድን ነው ለዚህ ሰው ምንድን ተደርጎለታል ብሎ በጠየቀ ጊዜ አብሮት የነበሩት አገልጋዮች ምንም ነገር ክብር አልተደረገለትም አለ። እንግዲያውስ ማን አለ ሲል ምክትል ሊሆን የነበረ ሃማ በአደባባይ ተቀምጦ በአደባባይ ነበረ። ለምን ሲባል መርዶክዮስን ለማስገደል። ዛሬ እነግራችኋለሁ ጠላት በእናንተ ሕይወት ላይ የሆነ ነገር ሞት ቀጥሮ እያለ በእናንተና በሞት መካከል እግዚአብሔር አዲስ ታሪክን ያደርጋል፣ አዲስ ነገርን ያደርጋል፣ አዲስ ጉብኝትን ያደርጋል። መታሰብ ይሆንላችኋል። ክብር ለጌታ ይሁን። ስለዚህ ሃማን ስንመለከተው መርዶክዮስን ለመግደል ቆርጦ ተነስቶ ነው። በሌሊተኛው ክፍል መጥቷል። ንጉሥ ሌሊቱን እንቅልፍ አጥቷል። ስለዚህ ማን አለ ሲባል ሃማ አለ፣ ግባ በሉት አለ። ዛሬ ምናልባት እናንተ እንኳን ብትጠየቁ መታሰብ ሲሆንላችሁ መታሰብ ሲደረግላችሁ ልትታሰቡ ስትመጡ ብትጠየቁ እንኳን ምን እንደምትፈልጉ ላታውቁ ትችላላችሁ። ግን ስለ ክብር የሚያውቁ ሰዎችን እግዚአብሔር አዘጋጅቶ ጠይቆ ነገሩ ወደ እናንተ ይገለብጥላችኋል። ነገሩ ወደ እናንተ ይሻራል። ሃሌሉያ፣ ክብር ለጌታ ይሁን። ስለዚህ እንደዚህ አሉ። እንግዲያውስ መጣ፣ ግባ በሉት አለ። ሃማ ገባ። ንጉሥ ያከብረው ዘንድ ንጉሥ ለወደደው ምን ይደረግለታል ብለህ ታስባለህ ሲለው በልቡ አሰበ። እንደዚህ አለ፣ እንግዲያውስ ንጉሥ ከኔ ይልቅ ማንን ሊያከብር ይችላል? ከኔ ይልቅ ማን ይጠጋገዋል አለ። ክብር ለጌታ ይሁን። እኔ እነግራችኋለሁ፣ ቀን የጣላችሁ ሰዎች የረሷችሁ ሁኔታ የረሳችሁ ሰዎች ካላችሁ መታሰብ ይሆንላችኋል። እንደገና የተዘጉ ፋይሎች፣ እንደገና የተዘጉ ዶሴዎች እንደገና ይቀሰቀሳሉ። እግዚአብሔር ስለእናንተ ይነሳል። እግዚአብሔር ስለእናንተ ክብር ይንቀሳቀሳል። እግዚአብሔር ስለእናንተ ከፍታ ይነሳል። ሃሌሉያ። ከዛ እንደዚህ አለ፣ እንግዲያውስ ንጉሥ ሊያከብረው የሚወደው እኔ ነኝ፣ ማን አለ ከኔ በላይ ለንጉሥ የሚቀርብ ማን አለ ብሎ አሰበ። ከዚያ በኋላ አስፈላጊ ናቸው የሚባሉትን የክብር ነገሮችን በሙሉ መረጠና እንግዲያውስ ከዛ በኋላ ንጉሥ እንደዚህ አለው፣ በል ከተናገርከው አንዳች ነገር እንዳይጎድል አለው። አንዳች ነገር እንዳይጎድል በዚያም በንጉሥ ጥበቃ በር ላይ ለተቀመጠው ለዛ አይሁዳዊ ለመርዶክዮስ አድርገለታል። ዛሬ ነግራችኋል። ፌላ ፌና ሱፍራላ እናገራለሁ በእናንተ ሕይወት ላይ በጌታ በኢየሱስ ስም ወደ ክብር ማማ ትወጣላችሁ። ምንም ባላሰባችሁ ሳታስቡ ሃሌሉያ ሃሌሉያ። ክብር ለጌታ ነው። ያልገመታችሁት ክብር ያገኛችኋል። ያልጠበቃችሁት ክብር ያገኛችኋል። ድንገት መርዶክዮስ በር ላይ ተቀምጦ ነው ያለው። ምንም አላሰበም። ይህን ሁሉ የክብር ነገር አላሰበም። ነገር ግን ስለ እናንተ ክብር ጠላት ሲቆነጠነጣ ያለው ጠላት የሆነ ሲያንቀዠቀዠው አለው። ሃሌሉያ፣ ክብር ለጌታ ይሁን። ከፍታችሁ ይፈጥናል፣ መታሰባችሁ ይቸኩላል። ክብር ለኢየሱስ ይሁን። ከዛ በልሂድ አለ፣ ፍጠን አለው። ከተናገርከው አንዳች ነገር እንዳይጎድል አለው። ሄደም አደረገ። በጣም የሚገርም ነው። ንጉሡም ሃማን ፍጠን፣ እንደተናገርከው ልብሱንና ፈረሱን ውሰድ፣ በንጉሥ ለሚቀመጠው አይሁዳዊ ለመርዶክዮስ እንዲሁ አድርግለት፣ ከተናገርከው ሁሉ ምንም አይቀራሉ። ክብር ለጌታ ይሁን። እንግዲያውስ እነግራችኋለሁ፣ እግዚአብሔር ማለዳችሁ ላይ ምን ተናግሯችኋል? እግዚአብሔር ሕይወታችሁ ላይ ምን ተናግሯችኋል? እግዚአብሔር አምላክ በነቢያት በተለያዩ ሁኔታ ምን ተናግሯችሁ ይሆን? እነግራችኋለሁ። ከተነገራችሁ አንዳች ነገር አይጎድልባችሁ። ከተነገራችሁ እግዚአብሔር ካየላችሁ ክብር አንዳች ነገር አይጎድልባችሁ። ክብር ለኢየሱስ ይሁን። ሃሌሉያ ሃሌሉያ። ክብር ለጌታ ይሁን። ኢየሱስ ጌታ ነው። የሚገርም ነው። ከዛ እንደዚህ አለው፣ ከተናገርከው አንዳች ነገር ምንም እንዳታጎድል አለው።
ቁጥር 10 ንጉሡም ሃማን ፍጠን እንደተናገርከው ልብሱንና ፈረሱን ውሰድ፣ በንጉሥ በር ለሚቀመጠው አይሁዳዊ ለመርዶክዮስ እንዲሁ አድርግለት፣ ከተናገርከው ሁሉ ምንም አይቀር አለው። ሃማም ልብሱን ፈረሱን ወሰደ። ክብር ለጌታ ይሁን። ዛሬ ምን ይሆን የተወሰደባችሁ? ዘመን ያለቀ በሰው የተነሳው ሁኔታ ረሳኝ፣ ቀን ረሳኝ፣ ቀን ጣለኝ፣ ዘመን ጣለኝ ያላችሁ ሰዎች ካላችሁ እግዚአብሔር ስለእናንተ ይነሳል። እግዚአብሔር ስለእናንተ ይነሳል። የተዘጉ ነገሮቻችሁ እንደገና ይንቀሰቀሳሉ። እንደገና መታሰብ ይሆንላችኋል። እንደገና መጎብኘት ይሆንላችኋል። እንደገና እግዚአብሔር ታሪካችሁን ይቀይረዋል። ከዝቅታ ወደ ከፍታ ቦታ እግዚአብሔር ያወጣችኋል። ሃሌሉያ! ክብር ለጌታ ይሁን። እግዚአብሔር በእናንተ ሊሰራ ያለውን እግዚአብሔር በእናንተ ሊሰራው ያሰበውን ሐሳብ ሳይፈጽመው በጭራሽ እግዚአብሔር አይቆምም። ሃሌሉያ! ስለ እናንተ ጉዳይ እግዚአብሔር ይነሳል። ስለ እናንተ ነገር እግዚአብሔር ይንቀሳቀሳል። ስለ ቤታችሁ እግዚአብሔር ይነሳል። ስለ ሕይወታችሁ እግዚአብሔር ይነሳል። ስለ አገልግሎታችሁ እግዚአብሔር ይነሳል። ክብር ለጌታ። ረስታችሁት ሊሆን ይችላል። ተቀምጣችሁ ነገሩ ተመቻችኋችሁ፣ በቃ ከዚህ በኋላ የኔ ነገር ከዚህ ያለፈ ነገር የለም ብላችሁ አልፋችሁ ቁጭ ብላችሁ ሊሆን ይችላል። እግዚአብሔር ስለ እናንተ ይነሳል። የእናንተ ዘመን ይመጣል። የእናንተ ቀን ይመጣል። ሃሌሉያ! በክብር ትወጣላችሁ፣ በክብር ትራመዳላችሁ። እግዚአብሔር አምላክ አደባባዩን አሳልፎ ይሰጣችኋል። ሃሌሉያ! ክብር ለጌታ ይሁን። ቁጥር 12 እንደዚህ ይላል፣ መርዶክዮስ ወደ ንጉሥ በር ተመለሰ። ሃማን ግን አዝኖ ራሱን ተከናንቦ ቸኩሎ ወደ ቤቱ ሄደ ይላል። ቁጥር 13 ሃማም ለሚስቱ ለሶዛራና ለወዳጆቹ ሁሉ ያገኘውን ሁሉ አጫወታቸው። ጥበበኞቹና ሚስቱ ሶዛራ በፊቱ መውደቅ የጀመርክለት መርዶክዮስ ከአይሁድ ወገን የሆነ እንደሆነ በፊቱ ፈጽሞ ትወድቃለህ እንጂ አታሸንፈውም ማለት። ሃሌሉያ! እንግዲያውስ እነግራችኋለሁ፣ የተረሳችሁ ሰዎች ትተውናል፣ ማንም ሊያስታውሰን አልቻለም፣ ጊዜ አልሰጠንም፣ እድል አልተሰጠንም እያላችሁ ቤት ተቀምጣችሁ ላላችሁ ሰዎች የምስራች አለኝ። ምንም ባላሰባችሁበትና ባልጠበቃችሁበት ሌሊት እግዚአብሔር አምላክ ስለ እናንተ ጉዳይ ይንቀሳቀሳል። ስለ እናንተ ነገር እግዚአብሔር ይንቀሳቀሳል። ሃሌሉያ! ክብር ለኢየሱስ ይሁን። የተረሳችሁ ሰዎች መጽሐፍ ቅዱስን ስትመለከቱ አይታችኋል። ዮሴፍ በዚያ በእስር ቤት ተቀምጦ ያ ጠጅ አሳላፊ የነበረ የንጉሱ ጠጅ አሳላፊ የነበረ ሰው ህልም አልመው ነበርና ህልሙን ፈታለት። ከዛም በኋላ አንተ ወደ ክብር ትመለሳለህ ብሎት ያ እንዳለው ዮሴፍ እንደተናገረው እንደተረጎመለት ከዚያ ወደ ስፍራው ተመልሶ ነገር ግን በወጣ ጊዜ አስበኝ ብሎት ነበር። ረሳው የሚል ቃል እንመለከታለን። ሰዎች የረሷችሁ ሰዎች እነግራችኋለሁ፣ የእናንተ ቀን እስከሚመጣ ድረስ ነው። እግዚአብሔር የቀጠራት ቀን እስከሚመጣ ድረስ ነው። እናንተ ሳታስቡ ድንገት የምትቸኩሉበት፣ ድንገት ወደ ክብር የምትፈጥሩበት፣ ድንገት ቶሎ በሉ እስከ ዛሬ ለምን ተቀመጣችሁ የምትባሉበት ቀን ይመጣል። ሃሌሉያ! ክብር ለጌታ። ለዚህም እንደዚህ ነው። መርዶክዮስ ተመቻችቶ ጥበቃ ላይ ተቀምጦ በነበረበት ሰዓት ጠላቱ ስለሱ ከፍታ ቋነጠ፣ ስለሱ ከፍታ አንቀዠቀዠው። የሚገርም ነው። ምንም ሳያስብ ድንገት መርዶክዮስ ከጥበቃ ወደ ክብር፣ ወደ ንጉሱ ፈረስ፣ ወደ ንጉሱ ሃሌሉያ! ክብር ለጌታ ይሁን። ድንገት እንደወጣ ዛሬ ድንገት የምትወጡ ሰዎች አላችሁ። ተረስታችሁ ካላችሁበት፣ ሰዎች ትተዋችሁ ካላችሁበት ከዚያ ከውድቀት መንደር ድንገት የምትወጡ ሰዎች አላችሁ። እግዚአብሔር የቀጠረው ቀን ፈጠነላችሁ። እግዚአብሔር የቀጠረው ቀን መጣላችሁ። ሃሌሉያ! ክብር ለጌታ ይሁን። ኢየሱስ ጌታ ነው። ስለዚህ ይህንን የአስቴርን መጽሐፍ ስንመለከት ይህንን ታሪክ እናገኛለን። ምን አይነት ታሪክ ነው ስንመለከተው? መርዶክዮስ እንግዲህ አይሁዳዊ ነው፣ የእግዚአብሔር ወገን ነው፣ ከእግዚአብሔር ሕዝቦች መካከል የሆነ ነው። ነገር ግን ለምን ስለኔ ለምን ለኔ አልሰገድክም? ለምን ለኔ ዝቅ አላልክም? ለምን ለኔ አላጎበደድክም ብሎ ጠላቱ ሃማ ብዙ ነገርን ሲፈጥረበት ብዙ ነገሩን ሲያደርገው እንመለከትና ሳይታሰብ ግን ነገር ሲገለበጥ እንመለከታለን። ዛሬ ነግራችኋለሁ፣ ድንገት ሳታስቡት ከተቀመጣችሁበት ወደ ክብር ማማ የምትወጡ ሰዎች አላችሁ። ክብር ለኢየሱስ ይሁን። እናገራለሁ በእናንተ ሕይወት ላይ፣ ተነብያለሁ በእናንተ ሕይወት ላይ፣ በእናንተ ዘመን ላይ እናገራለሁ። በጌታ በኢየሱስ ስም ከውድቀት መንደር ትወጣላችሁ፣ ከዝቅታ መንደር ትወጣላችሁ፣ ከዲፕሬሽን መንደር ትወጣላችሁ። በጌታ በኢየሱስ ስም እልፍ ማለት ይሆንላችኋል። ድንገት ያልታሰበ መጎብኘት ይሆንላችኋል። ድንገት ያልታሰበ ጉብኝት ያገኛችኋል። ሃሌሉያ! መርዶክዮስን ድንገት እንደመጣ፣ ድንገት የክብር ዙፋን ላይ እንደወጣ፣ የክብር ቦታ ላይ እንደወጣ ዛሬ ነግራችኋለሁ። እግዚአብሔር የእናንተን ቀን የቀጠረው ቀን በደረሰ ጊዜ እግዚአብሔር ወደ ከፍታ ማማ ያወጣችኋል። መታሰብ ይሆንላችኋል። መጎብኘት ይሆንላችኋል። ሃሌሉያ! ሃሌሉያ! ሃሌሉያ!
እኔ ጋር ብዙ ነገር አለ፣ ብዙ አቅም አለኝ ብላችሁ የተቀመጣችሁ ሰዎች በዚሁ አጋጣሚ ይናገራሉ። ቅባት እያላችሁ ቤት የተቀመጣችሁ ሰዎች፣ ጸጋ እያላችሁ ቤት የተቀመጣችሁ ሰዎች እግዚአብሔር እናንተ ጋር የተለየ አናውንቲንግ አስቀምጦ ብዙ ነገር ማድረግ እየቻላችሁ ነገር ግን ታስራችሁ ቤት ለተቀመጣችሁ ለእናንተ ኃያላኖች ተነብያለሁ። በጌታ በኢየሱስ መውጣት ይሆንላችኋል፣ መታሰብ ይሆንላችኋል፣ መጎብኘት ይሆንላችኋል። በኢየሱስ እናገራለሁ። በጌታ በኢየሱስ ሃሌሉያ። የክብር ቀን መጣላችሁ፣ የመታሰብ ቀን መጣላችሁ። እግዚአብሔር ኮፌና ሳፍራላ አደርግላችኋለሁ ብለዋችሁ የረሷችሁ ሰዎች ቢኖሩ እንኳን ረሷችሁ፣ እንኳን ተዋችሁ። እግዚአብሔር የቀጠረው ቀን በመጣ ጊዜ ሃሌሉያ፣ እግዚአብሔር ለእናንተ ያሰበው ቀን በመጣ ጊዜ ማንም ሊደርስበት የማይችል የክብር ዙፋን ላይ ትወጣላችሁ። ማንም ሊደርስበት የማይችል ሃሌሉያ 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 የክብር ማማ ላይ ትወጣላችሁ። ክብር ለጌታ ይሁን። ጸጋችሁ እንደገና ይገለጣል። ነገራችሁ እንደገና ይወጣል። እናንተ ጋር ያለው አቅምና ፖቴንሻል እንደገና ይወጣል። ምድሪቱን ይሸፍናል። እናገራለሁ በጌታ በኢየሱስ ክርስቶስ ስም። ሃሌሉያ። ዛሬ ድንገት ሳታስቡት ወደ ክብር እንድትወጡ ጸልያለሁ። በጌታ በኢየሱስ መታሰብ እንዲሆንላችሁ ጸልያለሁ። በእግዚአብሔር መጎብኘት እንዲሆንላችሁ ጸልያለሁ። እናት የረሳችሁ፣ አባት የረሳችሁ፣ ወንድም፣ አክስት፣ አጎት የረሳችሁ ሰዎች በጌታ በኢየሱስ መታሰብ እንዲሆንላችሁ ጸልያለሁ። መጎብኘት እንዲሆንላችሁ ጸልያለሁ። ታሪካችሁ እንደገና እንዲሰራ፣ ታሪካችሁ እንደገና እንዲስተካከል በጌታ በኢየሱስ ጸልዩኝ። በኢየሱስ ጸልያለሁ። በትዕግስት ለተቀመጣችሁ ሰዎች ያለመናወጥ የተቀመጣችሁ እግዚአብሔርን እየጠበቃችሁ ያላችሁ የእግዚአብሔርን ቀን እየጠበቃችሁ ያላችሁ ሰዎች የምስራች እናገራለሁ። መታሰብ ይሆንላችኋል፣ መጎብኘት ይሆንላችኋል። መርዶክዮስ ድንገት እንደተጎበኘ ድንገት እንደታሰበ ዛሬ በኢየሱስ መታሰብ ይሆንላችኋል። ሃሌሉያ። የእናንተ ነገር መታሰብ ይሆናል። ቢዝነሳችሁ መታሰብ ይሆናል። በቢዝነስ መታሰብ ይሆንላል። በትዳር መታሰብ ይሆንላችኋል። በጸጋ መታሰብ ይሆንላል። እንደገና መነሳት ይሆንላችኋል። በጌታ በኢየሱስ ስም ጸልያለሁ። እግዚአብሔር አምላክ ሆይ ስፍራንና ድልን ላላገኙ ሰዎች ጸልያለሁ። ትልልቅ ቅባት፣ ትልልቅ አቅም፣ ትልልቅ ፖቴንሻል ይዘው ቤት ለተቀመጡ እግዚአብሔር ስፍራና ቦታ ላጡ በጌታ በኢየሱስ ስም እግዚአብሔር አምላክ ሆይ ድንገት እንዲታሰቡ እንድታስታውሳቸው በኢየሱስ ስም ጸልያለሁ። በኢየሱስ ስም ነገራቸው እንደገና እንዲወለድ ጸልያለሁ። ነገራቸው እንዲወለድ ጸልያለሁ። በኢየሱስ ስም እግዚአብሔር አምላክ ሆይ በእነሱ ያስቀመጥከው ጸጋ እንደገና እንዲወጣ ጸልያለሁ። እግዚአብሔር አምላክ ሆይ ደግሞ መታሰብ ስለሚሆንላቸው አመሰግናለሁ። ክብር ሁሉ ለአንተ ይሁን በልጅ በክርስቶስ ኢየሱስ ስም። ሻሎም። ተባርካችኋል። በመላው ዓለም ያላችሁ ቅዱሳን እግዚአብሔር ዘመናችሁን ይባርክ።